ሰላም እንዴት ናችሁ? ደህና ናችሁ ወይ? አንድ ጥያቄ ልጠይቃችሁ። ዛሬ በጥያቄ ነው የሚጀምረው። ኮቪድ-19 ስንት ሰው እንደገደለ ታስታውሳላችሁ? ዛሬ ደግሞ ጀስት ኮቪድ-19 የሚመስል በስውር የሚገል ነገር እንዳለ ደግሞ ሰምታችሁ ታውቃላችሁ? እኔ ደግሞ አንድ ኢንፎርሜሽን አለኝ። እሱ ምንድነው? የሚዲያ አጠቃቀም የተሳሳተ የሚዲያ አጠቃቀም ደግሞ ከኮቪድ-19 የባሰ ብዙዎችን ደግሞ እየገደለ እንደሆነ ነው። እንዴት ነው የሚገለው መሰላችሁ? ኮቪድ-19 ያመመን እንደው በቃ እኔንም ይዞኝ ስለነበረ ኦልሞስት 90% ሰው በኮቪድ-19 የተያዘ ነበረ። እግዚአብሔር ይመስገን ስላለፈን ያንን ጊዜ እና ብዙዎቹ ታሞ የተፈወሱ ናቸው። እግዚአብሔር ያንን ቀን አሳልፎናል። ግን ዛሬ ደግሞ የተሳሳተ ሚዲያ አጠቃቀም እንዴት ነው የሚገለው ብላችሁ ጠይቁኝ። እንዴት ነው የሚገለው መሰላችሁ? የተሳሳተ ሚዲያ አጠቃቀም በቃ ቁም ነገሩን ካልተጠቀምን መርጠን ካልተጠቀምን በጣም ጎጂ ነው ማለት ነው። በቃ ጊዜን ይበላል፣ ፖቴንሻልን ይበላል፣ አእምሮን ይጎዳል፣ ሰውን ያጣላል፣ ያጋጫል፣ አስተሳሰብን ይቀይራል፣ አላማን ይቀይራል፣ ጊዜን ይበላል፣ ብዙ ነገር ማለት ነው። ቁም ነገሩን መርጠን ከተጠቀምን ግን ለለውጥ ይሆናል ማለት ነው። በጣም ይጠቅማል። ቴክኖሎጂ ጠቅሞናል። ዛሬ ያለ ቴክኖሎጂ ከዚህ እንኳን ከአሜሪካ ተነስተን ወደ ኢትዮጵያ ለመምጣት በ13 ሰዓት ነው የምንደርሰው ማለት ነው። ሮስ አድርገን ምንድነው ይሄ እንግዲህ ኤርፕሌን ባይኖር ኖሮ በምን አይነት መልኩ ራሱ ሀገር ከሀገር ጋር ይገናኛል? እንዴት ይሆናል? ብዙ ነገር በጤናው መልኩ ብንል፣ በሶሻሉ ብንል፣ በብዙ መልኩ ኢንፍራስትራክቸሩ ሁሉ ነገር ቴክኖሎጂ በጣም ጥሩ ነገር አድርጓል። በዛው መጠን ደግሞ አጠቃቀምን ካላወቅንበት ብዙ ነገራችንን ይጎዳል። በተለይ ልጆቻችንን ማለት ነው። ያደጉት ሀገሮች ምንም አይደለም፣ ቤተሰቦቻቸው በጣም ብልጦች ናቸው። በተለያየ መንገድ ለነሱ ጥሩ ሀብት ይዞላቸዋል፣ ጥሩ ዕውቀት ሰጥቷቸዋል። ከጄኔሬሽን ወደ ጄኔሬሽን ያስተላልፋሉ ሀብትን ማለት ነው። ነገር ግን እንደኛ አይነት ሀገር ደግሞ ገና እያደገች ያለች ገና ሰው ዳቦ በልቶ ጠግቦ የማያድር ብዙ ነገር የጎደለው ሀገር ደግሞ በእንደዚህ አይነት በተሳሳተ ደግሞ ነገር ከተጠመደ በእውነት እስቲ አስቡት፣ ልጆቻችን ወዴት እየሄዱ ወዴት እያመራ እንደሆነ ትውልዱ ማለት ነው። በጣም አይገርማችሁ? ህፃናት ሲወለዱ ገና እንደ ህፃን ሆኖ ማለት ነው ቤተሰብ እንግዲህ በተለይ እዚህ በምንኖርበት ሀገር በቃ ቤተሰብ ሌላ ሰው ምንም ያግዛቸው የሚረዳቸው ሰው ስለሌለ ለልጆቹ ስልክ ነው የሚሰጠው። በቃ ህፃናቶቹ ስልኩን እያዩ ነው በቃ ምንም ነገር አለቅሱ ምን አይሉ በጣም ደስተኛ ሆኖ በቃ ያንኑ ነገር እያዩ ህፃናትን በቃ እንደዛ ካርቶን እያዩ በቃ ዝም ብሎ ጊዜያቸውን ያሳልፋሉና ልጆቹ ካደጉ በኋላ ያንን መቀበል አይቻልም። በቃ በፍጹም ያለ ስልክ መኖር አይችሉም። በኔ ምሳሌ ብነግራችሁ ልጄ በጣም you are restricted ማም ይለኛል። ለምን በቃ እንዳስተማሪ አንቺ ልክ ትምህርት ቤት እንደ ከልጆች ጋር ስትይዛ እንደምታደርጊው እኔንም እቤት በቃ እንትን አስሻተኝም። ሌሎቹ እኮ ፓሬንቶች ይሄው ስልክ ሰጥቷቸው መንገድ ላይ ወክስ እናረግ እንደገና በቃ ኤቭሪዌር ቤተሰብ በቃ ለልጆች ስልክ ይሰጣል፣ የሆነ ነገር ይሰጣል። ልጆቹ በቃ እዛው ስክሪን ላይ ነው ተጥዶ የሚውሉትና ያንን ነገር ልጅ እንኳን እየተቃወመኝ ነው እያየ ማለት ነው። እየተጠቀምናቸው አይደለም ልጆቹን። እኛስ መቼ ሮል ሞዴል ሆነናቸው? መቼ በቃ እነሱ ምን ያስተማርናቸው ነው? ለራሳችን ያንኑ ያደረግን ልጆቹን ተው ብንላቸው በፍጹም አይሰሙም። ምክንያቱም እኛ ራሳችን ምሳሌ መሆን ይገባናል። ምለው የእግዚአብሔር ቃል እንኳን ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ደግሞ ከሱ ፈቀቅ አይልም ይላል። ምራው ማለት እኮ ምን ማለት ነው መሰላችሁ? ይሄ ነገር አይሆንህም፣ ይሄንን ተው፣ ይሄ ጥሩ ነው ማለት ነው። ልጁ ዛሬ ባይሰማን እንኳን ቀስ እያለ ግን እየሰማን እየተለወጠ እየተቀየረ እየተቀበለ ይሄዳል። ዝም ብንልና እኛ ራሳችን ብናደርግ ልጆቻችን እኮ አንቺ ራስሽ ያደረግሽ አይደል እንዴ? ፓሬንት ሆነሽ አንቺ አዳልት ሆነሽ እነን ያደረግሽ እነን ታይቲኛለሽ እነን ተው በቃ እንደዛ ነው እያሉ ለባክ ያወሩ ያሉት ማለት ነው ለፋሚሊ።
ስለዚህ በእውነት ይሄ ነገር በጣም አስፈላጊ ነገር ነው። ሌላው ደግሞ እኛ ራሳችን አዋቂዎች ሚዲያ ምን ያህል ነው አእምሯችን ያቆሸሽ ያለው በብዛት የማይሆን ኢንፎርሜሽን የሰማን እንጣላለን፣ መጥፎ ኮሜንት እንጽፋለን፣ እንቆጣለን፣ እንቀናለን። በቃ ይሄ ሀገር እንዲሆነው ይሄ አካባቢ እንዲሆነው እንትና እንዲ ተሰድቦ እንዲሆነው ለምን ጥሩ ነገር ወደ ውስጣችን አናስገባም? ለምሳሌ እኛ ተጋብዘን የሆነ ቦታ ብንሄድና ቢፌ ቢያቀርቡልን በእውነት እንዳለ በቃ ሳኑን እንሞላለን እንዴ አማረን ብለን በቃ አየን ብለን አይደለም። ለጤናችን ምንድነው የሚያስፈልገን? ምንድነው ጥሩ ነገር ላይት የሆነ ነገር በቃ ወደ ውስጥ ያስገባነው ነገር ደግሞ ወደ ውጪ ይወጣል። ስኪናችን ሳይቀር ጸጉራችን ሳይቀር ፉድ ደግሞ በጣም ጥሩ ነገር እንዳለ ሁሉ እንደዛው ይጎዳል፣ በሽተኛ ያደርጋል። ያ ነገር ቶሎ ከውስጣችን አይወጣም። የዘመናት ህመም የዘመናት የጤና ቀውስ ያመጣብናል ማለት ነው። እንደዛው ደግሞ መርጠን ካልተጠቀምን አገኘን ብለን ዝም ብለን ሶሻል ሚዲያ በቃ ሁሉንም ነገር ማየት፣ ሁሉንም መስማት፣ ውስጣችንን ማቆሸሽ፣ መናደድ፣ መቆጣት፣ የማይሆን አስተያየት መስጠት፣ ሌላውን መጣል፣ ሌላውን ማንሳት እንደዛ ስናደርግ ደግሞ ምን ያህል ከባድ መሰላችሁ? ልጃችንን እየጎዳን ነው ያለነውና በተለይ በልጆቻችን ላይ እንዴት እንስራ፣ ምን እናድርግ፣ በቃ እንዴት ሲሪየስ እንሁን፣ እንዴት አድርገን እናቀድ፣ ምንድነው ችግራችን፣ እኛ ጋር ምን ጎደለን፣ እኔ ቤት ምንድነው ያለው፣ እኔ ቤት እስቲ ልጆችን እንዴት ያሳደኩ ያለሁት። በተለይ በዚህ ስልክ የሚባል ነገር በጣም ነው የሚሰማኝ። እኔ ብዙ ቦታ እንደውም መንገድ ላይ ራሱ የሆነ ቦታ ልጆችንና ፓረንት አንድ ላይ ካገኘሁኝ ለምንድነው ስልክ የምትሰጪው በቃ አታድርጊ ብዬ እቆጣለሁ ማለት ነው። ምክንያቱም ይሰማኛል ምን እየሰጠነው ነው ለልጁ። ደግሞም አንከታተላቸውም ልጆቹን የት ነው የሚውሉት፣ ምንድነው እያዩ ያሉት፣ ምንድነው እየተማሩ ያሉት ሁሉ አንልም ማለት ነው። በቃ ልጆቹ የተማሩ የሆነ ነገር በቃኛን የሚያግዙን እንደውም በቴክኖሎጂ ጎበዝ እንደሆኑ በኮምፒውተር ጎበዝ እንደሆኑ የተማሩልን በቃ ያደጉልን የሰለጠኑልን እንደዛ እንኳን ይመስለናል ማለት ነው። አይደለም፣ ላይሆን ይችላል። ብዙ ነገር እየተጎዱ ነው፣ ጭንቅላታቸው እየተጎዳ ነው። በጣም ጥንቃቄ ማድረግ አለብን። እውነት ነው የምላችሁ። እኔ በጣም ነው ልጄ ላይ በጣም በዚህ ነገር ሲሪየስ የሆንኩትና ልጄ ቅር ሊለው ይችላል፣ የጎዳሁት ሊመስለው ይችላል፣ ግን አይደለም። ስለዚህ ይሄንን ነገር እናስብበት። ይሄ እኮ ትውልድ ገዳይ ነው፣ አይታይም እንጂ መርዝ እኮ ነው፣ በጣም መርዝ እኮ ነው። በየቀኑ ብዙ አዳዲስ ነገሮች እየተፈጠሩ ነው ያሉት። የሰውን ማይንድ በጣም በቃ አትራክት የሚያደርጉ የሚያነሳሱ ጊዜን የሚበሉ ነገሮች እያደረጉ ነው። ኢትስ ኦን ፐርፐዝ ማለት ነው። ደግሞ ይሄ ታስቡበት ነው። በተለይ ለእንደኛ አይነት ትውልድ ለኛ አይነት አገር እኛ ገና ሰርተን አልተለወጥንም። አንድ ልጅ ተምሮ ዶክተር መሆን ከቻለ ሌላው ደግሞ እንደዚህ አይነት የማይሆን ቦታ እየዋለ ደግሞ ማጅራት መቼ የሚሆነው ከምን የተነሳ መሰላችሁ? መጀመሪያ እኮ ህፃኑ ነው ወደ ውስጡ ከገባው ነው እኮ። በቃ በልጅነታቸው መስራት አለብን። በቃ ልጆቹ ላይ ለወጡልን ይችላሉ። አንዳንድ ጊዜ የቤተሰብም ችግር ላይሆን ይችላል። አንዳንዴ በጣም እየለፋን እየሰራን እንደዛም ላይሆንልን ይችላል። ግን ከኛ ምንም አይቀር ነው ማለት ያለኩት እኔ። ከኛ ምንም አይቀር እኛ ምሳሌ እንሆናቸው። በጣም አመሰግናለሁ። እኔ በሜሪላንድ እና በዲሲ አካባቢ ያላችሁት በዚህ ዩቲዩብ ኮሜንት አድርጉ። በዛውም ደግሞ እስቲ በቃ አግዥን በሉኝ። እኔ በጣም አግዛለሁ፣ አነባለሁ። ልጄን ለማገስል ብዙ ነገር አነባለሁ። ከልጆች ጋርም ደግሞ ስለሚሰራ ብዙ ነገሮችን ተምሬያለሁ። ብዙ ነገሮች ልጆች ምን እንደሚጎዳቸውና እንደሚጠቀሙ በጣም የሚገርማቸው ነገር በዚህ ላይ በጣም በሲሪየስሊ ነው እየሰራሁት ያለሁት። በጣም አመሰግናለሁ ስለሰማችሁኝ። ምን አይነት ነገር ነው የምታመጣው እንዳትሉ፣ ቁም ነገር ነው እኔ ወደ እናንተ ይዤ የሚመጣው። ቤቴ ውስጥ የሚጠቀመው ነገር ነው ወደ ውጪ አውጥቼ ደግሞ ምን አለበት እንደወረደ ምንም ነገር ሳልሸላልሞ ሳላሳምረው ብዙም ሳልጨናነቅ ወደ እናንተ አመጣለሁ። እኔ በቃ የሆነ ነገር ለማግኘት ገንዘብ ለማግኘት ምናምን እውቅና ለማግኘት ሳይሆን ህዝብን ለማግኘት ሰው ለመጥቀም ስል ነው ይሄን ማደርገው። በጣም ነው ማመሰግናችሁ። ስለ ልጆች በጣም በቀጣይ ክፍል ብዙ እንማማራለን፣ እንረዳዳለን፣ እንመካከራለን። በጣም አመሰግናለሁ። መልካም ጊዜ ይሁንልን። ቻው ባይ